በግንባታ ወቅት ቀድመው ለሚገዙ ሰዎች ምን አይነት አማራጮች አሉ? በመጀመሪያ በየፍሎሩ ላይ ምንም አይነት የዋጋ ጭማሪ የለም። እንደገና ደግሞ በጊዜ ለሚመጡ ሰዎች የፈለጉትን የወለል አማራጭ ያገኛሉ። ሌላኛው ነገር ደግሞ ምናልባት ቤታቸውን ሪዲዛይን ማድረግ ቢፈልጉ በጊዜ ስለመጡ ብቻ ይሄ እድል ይሰጣቸዋል ማለት ነው። እንደዚሁም ደግሞ በተጨማሪ አመቺ አከፋፈል ስነስርዓትና እንዳየከፋፈላቸው ደግሞ የተለያየ ዲስካውንት ያገኛሉ ማለት ነው። አሁን ላይ ይህ ግቢ በከፍተኛ ሁኔታ ተፈላጊ ሆኖ ለምንድን ነው? ያው የመጀመሪያው ምንድነው ከተማችን ውስጥ ያሉት ጌትድ ኮምፓውንዶች እጅግ በጣም ጥቂት ናቸው። ከነዛ መሀል ግን መሀል ከተማ ላይ ሰፊ የመኖሪያ መንደር ገንብቶ ይዞ የመጣው ድርጅት ነው። በተጨማሪ ደግሞ ላይፎቻችንን ቀለል የሚያደርጉ ለምሳሌ እንደ እምነት ተቋማት፣ ትምህርት ቤቶች፣ መናፈሻዎች፣ የልጆች መጫወቻ ሁሉ በአቅራቢያው የያዘ ነው ማለት ነው። ታዲያ በዚህ ምክንያት ሽያጭ ከጀመረ 6 ወር ባልሞላ ጊዜ ውስጥ 3 ብሎኮችን ሸጠን አጠናቀናል። ይህ ደግሞ ያው ተፈላጊነቱን የሚያሳይ ነው ማለት ነው።